ኺያርና ጀዘር ብልቷ ላይ ያስገባች ቪዲዮ ቀርጻ ለወንድ ልካለች። እንግዲህ ለፍቅረኛ ተብዬው ማለት ነው። ኺያርና ጀዘር ካሮትና ኺያር ብልቷ ላይ ያስገባች ለወንድ ልጅ ቪዲዮ ቀርጻ ልካለች። የፍቅረኛዋ አገባሻለሁ የሚላት ነገ ኢትዮጵያ ስትመጪ አብረን እንኖራለን፣ ሽማግሌ ልክልሻለሁ እንልካለን ያላት ሰውዬ ማለት ነው። ሰውዬው የተዋወቀችው በስልክ ነው። ልጁ ያለው ኢትዮጵያ ነው፣ እሷ ያለችው አረብ ሀገር ነው። ከተዋወቀችው 9 ወሯ ነው። በቃ እንደሚያገባት ነግሯታል። እንደዚህ እያደረግሽ ቪዲዮ ላክልኝ ይላታል። እሷ ሽንት ቤት እየገባች የራቁት ፎቶ እየላከች ካሮትና ጀዘር እዛ እየገባች በዚህ የቀረጸች ለዚህ ሰውዬ ትልክለታለች። አይደለ ከእንደዚህ አይነት ቆሻሻ እንደዚህ አይነት ሰቅጣጭ የሆነ ነገር ሰርታ ሳይሆን ከገዛ ባለቤታችሁ ጋራ ከባላችሁ ጋር እንኳን ትጣላላችሁ። አይደለ ከዚህ ወንድ ልጅ ጋር አሁን ከዚህ ወንድ ጋራ ተጣላች። እንግዲህ አይደለ ሰው ከሰው ጋራ እግር ከእግር ጋራ ይጋጫል። ተጣሉ። ሲጣሉ ደግሞ ኦኬ እኔ አልፈልግሽም፣ እኔ ሌላ ፍቅረኛ አለኝ ይላታል። እኔ አንቺን አልፈልግሽም፣ ጊዜያዊ ነበር የፈለኩትን ነገር አግኝቻለሁ፣ ካሁን በኋላ አልፈልግሽም ሲላት፣ እሺ እኔን ማትፈልገኝ ከሆነ ገንዘቤን መልስ ትለዋለች። የኢትዮጵያ 360 ሺህ ብር ለዚህ ሰውዬ ሰጥታዋለች። እንዴት ሰጠችው ካላችሁ ደግሞ ኢትዮጵያ ስትመጪ አብረን እንኖራለን፣ አዲስ አበባ ስራ የለም፣ ስራ ፈትቼ ነው የምኖረው እና ባጃጅ ልገዛ ይሄን ብር ያስፈልገኛል። ከዛ ሽማግሌ ወደ ቤተሰቦች ጋር ልካለሁ። አንቺ ከአረብ ሀገር ስትመጪ ቀጥታ እኔ ጋር ትመጪና አብረን እንኖራለን ብሎ ይሄንን ሁላ ሞልቷታል። ልጅቷ የኢትዮጵያ 360 ሺህ ብር ልካለታለች። ኦኬ አሁን አንተ እኔ ማትፈልገኝ ከሆነ እኔን ማታገባኝ ከሆነ ብሬን መልስልኝ ስትለው ብር ስትጠይቅ ልጁ ይሄንን ቪዲዮ ላከላት። ኦልሬዲ እሷ ረስታለች፣ ቪዲዮ ልካለታለች፣ መቅረጿንም ረስታለች። ቪዲዮ ላከላት አንደበቷን ለማዘጋት። ካሁን በኋላ ብር የምትይ ከሆነ ይሄንን ቪዲዮ ቲክቶክ ላይ ለቀዋለሁ፣ ብር የማትይ ከሆነ ደግሞ ብሩን የምትረሺ ከሆነ ማትጠይቂኝ ከሆነ ቪዲዮን አልለቀውም ብሏታል። ባለታሪኳ እዚህ ላይ ኮሜንቱን ታነባለች። በተረጋጋ መንፈስ እስቲ ኮሜንት ስጡ። ማለት ሴቶች ምን ያህል የወረደ አስተሳሰብ ቢኖር ማለት አሁን በጣም ብዙ ጊዜ ስለ ሴቶች ይወራል። እንደዚህ ተደረገ እኔ የምከራከርበት እንኳን አንደበት ጠፋኝ ዛሬ። ምን አይነት አስተሳሰብስ ቢኖረን ነው ወንድ ልጅ እንደዚህ አድርጊ ብሎሽ እንዴት ክብርሽን ማንነትሽን ሽጠሽ ለወንድ ልጅ ቪዲዮ ትልክለታለሽ? ስልኩ ነው እየቀረጸ ያለው ወይስ እኛ ነን እየቀረጽን ያለነው? አልገባኝም። አንዳንድ ሴቶች ባጠፉት ነገር ሁሉም ሴቶች አንድ ላይ ተጨምረን ነው የምንወቀጠው፣ የምንሰደበው፣ የምንራገጠው። አሁን የላከችለት ቪዲዮ እንኳን ማለት ነው እንዲለቀቅ ራሱ አይመችም። በቃ ይሰከትጣል። ሴትነታችሁን ትጠላላችሁ ቪዲዮ ስታዩት። እንግዲህ ምን ትላላችሁ እስቲ? ማለት ሀሳብ ስጡ። ባለ ታሪኳ እዚህ ላይ ያለች ቲክቶክ ላይ ኮሜንቱን ታነባለች። ምን ትላላችሁ? ብሩን ምታነሺ ከሆነ ቪዲዮን ለቅብሻለሁ ብሏታል። ችግሩ ደግሞ ምንድነው? ልጅቷ መላ አካሏ ይታያል፣ ፊቷ ይታያል፣ ማንነቷ ይታያል። ቤተሰብ ሲያየው፣ ዘመድ አዝማድ ሲያየው ምን እንደሚሆኑ አላውቅም። ኦኬ እንዳለ ሰውነቷን ነው ቀርጻ የላከችለት ብልቅጥ ብላ። እስቲ ምን ትላላችሁ? ሀሳብ ስጡ።